ሰላም ውድ ተመልካቾቼ፣ በዚህ የቀይና የነጭ ሽብር ዘመን በመንግስትና በኢያፓ መካከል የቀለም ጠብ እንደነበረ ያውቃሉ? የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች አንድ ሰው ነበር። ከዕለታት አንድ ቀን በአንድ ቤተ ክርስቲያን ውስጥ ጥቂት ቃላቶችን አነምንቦ አገባ። በዓመቱ ደግሞ በእንቅልፍ ልቡ ጥቂት ቃላትን አነብንቦ ተፋታ። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ፣ ድምፅ የማያስተላልፉ፣ እሳትን ለረጅም ሰዓት የሚቋቋሙ፣ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። የቀለም ጠብ። ባለፈው ፕሮግራሜ ላይ በፊንጫ መያዝ ስለተደናቀፈው የሽግግር መንግሥት ጉዳይ ያጫወቱኝ ክቡር አቶ ፋሲካ ሲደልል ኮሎኔል መንግሥቱ ኃይለማርያምን ሲገልጧቸው፣ እንግዲህ ሥልጣን ጋር ስንመጣ ሁላችንም የተለያየ ባሕሪ አለን። ከዚያ ውጭ ኮሎኔል መንግሥቱ ትሑት፣ ሰው አክባሪና ለሰው ውለታ ቦታ የሚሰጡ ሰው ናቸው አሉኝ። ትሕትናቸው፣ ሰው አክባሪነታቸው፣ ለሰው ውለታ ቦታ መስጠታቸው በምን ይገለጣል ስላቸውም እጅግ የገረመኝን ትውስታቸውን አጫወቱኝ። ያን ትውስታ በሚቀጥለው ፕሮግራሜ እመለስበታለሁ። ዛሬ ቃል በገባሁት መሠረት ስለ ዶክተር ዓለሙ አበበ ቁጭት አጫውታችኋለሁ። የቀድሞ የአዲስ አበባ ከንቲባና የሀገሪቱ ምክትል ጠቅላይ ሚኒስትር የነበሩትን ዶክተር ዓለሙ አበበን በእኛ የሥልጣን ዘመን ባይሆን የሚሉት ነገር ምንድን ነው ስል ጠየቅኳቸው። ቀይ ሽብርና ነጭ ሽብር ባይኖር ደስ ይለኝ ነበር። ትልቅ ስህተት የሠራ ነው እሱ ላይ ነው አሉኝ። አሁን ሲያስቡት በዚያን ወቅት ልናደርገው እንችል ነበር የሚሉት ሌላ አማራጭስ አለ ስላቸው፣ እንግዲህ ችግሩ የጀመረው በአብዮቱ ወቅት አልነበረም። የኢትዮጵያ ተማሪዎች ከሚባለው መድረክ ጀምሮ ነው። የመለያየቱና የጥላቻው ነገር የጀመረው ያኔ ነው። ከዚያን ጊዜ ጀምሮ ስር የሰደደው መጠላላት ነው ለዚህ ያበቃን አሉኝ። ለመሆኑ የቀይ ሽብርም ሆነ የነጭ ሽብር ዓላማው ምንድን ነው ስልም ጠየቅኳቸው። ዶክተር ዓለሙ አበበም ዓላማቸው ተመሳሳይ ነው። ጓዴን በመግደል እኔን አሸብሮ ከትግል ውጭ ማድረግ ነው። የኔ ምላሽ እንደሱ ነው። ኮፒ የተደረገውም ከራሽያ ነው። በራሽያ አብዮት የሲቪል ዋር ላይ ጸረ አብዮተኞቹ ነጭ ባንዲራ ነበር የሚይዙት። ስለዚህ ነጭ ሽብር ተባለ። ቀይ ሽብር ደግሞ አብዮተኞቹ በእነርሱ ላይ የሚወስዱት እርምጃ ነው። የሁለቱም ግብ ቀሪው ላይ እንጂ ሟቹ ላይ አይደለም። ዓላማው ቀሪውን ማሸበር ነው። ኢያፓዎቹ ያኔ ቀበሌ ነው ደርግን ቀጥ አርጎ ያዘው ብለው ያምናሉ። ቀበሌ ያለው በሙሉ ሸሽቶ ወደ ቤቱ ቢገባ ደርግ ይንሳፈፋል። ስለዚህ የፈረደበትን የቀበሌ ሊቀመንበር ምታው ነው ነገሩ። ግን በተቃራኒው ሆነ። ማን ይፈራል ሞት የሚል ትልቅ ዜማ ተፈጠረ። እንግዲህ ይሄ ዜማ ለነጭ ሽብር የተሰጠ መልስ ነው። ታዲያ ያን ሁሉ ነገር እዚህ ዕድሜ ላይ ቆሜ ሳየው ሙሉ በሙሉ ስህተት ነው።
እንዲህ እንደሚናገሩትም ቀላል ነገር አይደለም። በሁለቱም ወገን ስንት ብርቅዬ ልጆች አልቀዋል። አገር የሚወዱ በኢሃፓ ላይ ጠንካራ እምነት የነበራቸው እምነታቸውን እንደያዙ የሚሞቱ ኢሃፓ ያሸንፋል እያሉ የሚተኮስባቸው ጠንካራ ወጣቶች ነበሩ። ለእኔ ትልቁ ትራጀዲ ይሄ ነው አሉኝ ዶክተር ዓለሙ አበበ። በነገራችን መሃል ሸ ለሸረሪት ቸ ለቸኮላት እየተባለ ያደገው የዘመኑ ትውልድ ወላጆቹን ቢጠይቅ በእነኚህ ሁለት ሆሄያት ፊደል ብቻ ሳይሆን አበሳም የቆጠረ ትውልድ እንደነበር ይነገረዋል። እናሸንፋለንና እናቸንፋለን አንድ አይነት ትርጉም ያላቸው ቃላት ሆነው ሳለ በቸ እና በሸ መነገራቸው ብቻውን የብዙዎችን ሞት ማስከተሉን መስማቱ ትርጉም የለሽ እብደት ሊሆንብን ይችላል። በአብዮቱ ፍንዳታ ወቅት የሆነው ይሄ ነው። ይሄ ገርሞኝ ሳያባራ ዶክተር ዓለሙ አበበ ሰምቼው የማላውቀውን ሌላ የቀለም ጠብ አጫወቱኝ። በነገርህ ላይ በስሙ ጠብ ነበር አሉኝ። በየቱ ስም አልኳቸው። በቀይ ሽብርና ነጭ ሽብር በሚለው ስም ላይ ጠብ ነበር። ኢሃፓ የራሷን እርምጃ ቀይ ሽብር ልትለው ትፈልጋለች። ምክንያቱም ጸረ አብዮተኞች የሚወስዱት እርምጃ ነጭ ሽብር ነው። አብዮተኞቹ የሚወስዱት እርምጃ ደግሞ ቀይ ሽብር ይባላል። ስለዚህ አብዮተኞቹ እኛ ኢሃፓዎቹ ስለሆንን ቀይ ሽብር እያካሄድን ያለነው እኛ ነን ትላለች ኢሃፓ። ይሄኛው ወገን ደግሞ የለም ቀዩ የኔ ነው ይላል። ኢሃፓዎቹ እኛ የምናካሄደው ቀይ ሽብር ነው ብለው የተናገሩት በየትኛው መድረክ ነው ስል ጠየቅኳቸው። በጽሑፎቻቸው ላይ አሉኝ ዶክተር ዓለሙ አበበ። ሁለቱም ጎራዎች ሌላ ሽሚያ ውስጥ ገብተው በቀለሙ እየተጣሉ ሽብሩ የሚያስከትለውን አደጋ ቸል በማለታቸው የብዙ አፍላ ወጣቶችና የብርቅዬ ምሁራን እልቂት መከሰቱ ዶክተር ዓለሙ አበበን እጅግ ያሳዝናቸዋል። የእንግሊዝ ጠቅላይ ሚኒስትር የነበሩት ዊንስተን ቸርችል ከሮይተርስ የዜና ወኪል አንድ ጥያቄ ቀረበላቸው። የእርሶን ንግግር ለማድመጥ ይህን ያክል ሕዝብ በመገኘቱ አልተገረሙምን? አላቸው። ቸርችልም እንዲህ መለሱ። ቸርችል ሊሰቀል ነው ቢባል ከዚህ በላይ ሕዝብ ሊገኝ ይችል ስለነበር አልገረመኝም። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመንጣ ይወዱታል በጣም።
20 ያልተማርንበት ታሪክ። ከኢህአፓ ግንባር ቀደም አመራሮች አንዱ የሆኑት ክፍሉ ታደሰ ያ ትውልድ በተሰኘው ተነባቢ መጽሐፋቸው ላይ የዶክተር ዓለሙን ስም ጠርተው የሚሉት ነገር አለ። በፓርቲያችን ማዕከላዊ ኮሚቴ እንዲገደሉ ወስነንባቸው ያልተሳካልን 2 ሰዎች አሉ። አንዱ ተካቱሉ ሲሆን ሌላው ዓለሙ አበበ ነው ይላሉ። ጓድ ተካቱሉ ከኢህአፓ ግድያ ተርፈው ፈጣሪያቸው በፈቀደው ሰዓት ወደ መጡበት ተመልሰዋል። ዶክተር ዓለሙና ክፍሉ ታደሰ ግን አሁንም በሕይወት አሉ። ያ ተብሎ የተጠቆመውን ትውልድ ወክለው ዶክተር ዓለሙ አበበ እንዳጫወቱኝ ክፍሉ ታደሰን ከተማሪነት ዘመናቸው ጀምሮ ያውቋቸዋል። ለዶክተር ዓለሙ ሌላም ጥያቄ አቀረብኩላቸው። በቀይ ሽብሩ ጊዜ የአዲስ አበባ ከንቲባ ነበሩ። በዚያን ወቅት የግድያ ሙከራ ተካሂዶባቸው ያውቅ እንደሆን ጠየቅኳቸው። ብዙ ጊዜ አሉኝ። እኔ የማውቀው 2-3 ጊዜ ከሸፈ አለ። ለመተኮስ ዕድል አላገኙም። ሰዎቹ ተያዙ። በሌላ ጊዜ ሰዎች የነገሩኝም አለ። ትናንት ስብሰባ ላይ አብረን የነበርን ከጥቂት ሰዓታት በፊት ያናገርኳቸው በርካታ ጓዶቼን በነጭ ሽብር ጥይት አጥቻቸዋለሁ። እኔም ስለ ራሴ እርግጠኛ አልነበርኩም። በእያንዳንዱ ቀን ሞቴን ተሸክሜ ነው የሚሄደው። በዚያን ጊዜ ከንቲባ ሆኜ ከቤቴ ስወጣ እንደገና ወደ ቤቴ እንደምመለስ በፍጹም እርግጠኛ አልነበርኩም። በማንኛውም ሰዓት ልጆቾን፣ ሚስቶን ጥለው ትዳሮን በትነው ሊገደሉ እንደሚችሉ ሲያስቡ ምን ይሰማዎታል አልኳቸው። ምንም አይሰማኝም። አብዮትና ትግል መሥዋዕትነት ይጠይቃል አሉኝ ዶክተር ዓለሙ። ክቡር አቶ ፋሲካ ዶክተር ዓለሙ በጸጸት ከሚያነሱት የቀይና ነጭ ሽብር ታሪካችን እስካሁን ድረስ መውሰድ የሚገባንን ትምህርት እንዳላገኘን አጫውተውኛል። ለቀይ ሽብር ሰማዕታት መታሰቢያ የተሠራው ሙዚየምም አስተማሪነቱ አይታያቸውም። የዚህ የመታሰቢያ ሐውልት መቆም ለትውልድ የሚሰጠው ምንም ትምህርት የለም። የአንድ ወገን ነገርን ብቻ ነው የሚያንጸባርቀው። ይሄ ነገር መቋጨት ያለበት በዚህ አይነት መልኩ አልነበረም። ይህ በሀገራችን ታሪክ መጥፎ ምዕራፍ ነው። ነገሩ ሁሉ በአጥፍተሃል፣ አላጠፋሁም፣ በአድርጌያለሁ፣ አላደረግኩም፣ እንካ ሰላንቲያ፣ ሁሉም በመካካድ ትምህርቱን ባለማግኘታችን በጣም አዝናለሁ። የዚህ አሳዛኝ ታሪካችን ተዋናዮች አሁንም በሕይወት አሉ። አሁን ባሉበት ዘመን ሁሉም ተገናኝተው ውይይት ቢደረግበት የት ጋ ነው የተሳሳት ነው? ለምን ወደዚህ አይነት ነገር ሄድን? ነገም እንደዚህ አይነት ነገር እንዳይደገም ምን መደረግ አለበት? አዲሱ ትውልድ ከኛ ምን ይማር ብለው ለትውልድ ትምህርት በሚሆን መልኩ ነገሩ ቢዘጋ ነው ደስ የሚለኝ ይላሉ ክቡር አቶ ፋሲካ ሲደልል። የቀይ ሽብር መታሰቢያ ሙዚየሙን በተመለከተ ጨምረው የነገሩኝ ነገርም እንዲህ የሚል ነው። በጣም የሚያስቀው ነገር ምን መሰለህ? ኢህአፓ ላይ የመጨረሻውን ግድያ ያካሄደው ህወሓት ነው። ኢህአፓዎቹን አሲምባ ላይ ህወሓት ነው የፈጃቸው። እርሱ ራሱ ፈጅቷቸው አዲስ አበባ ከገባ በኋላ ለኢህአፓዎቹ የሰማዕታት ሐውልት ሰሪ ሆነ አሉኝ ክቡር አቶ ፋሲካ። በሚቀጥለው ፕሮግራሜ ኮሎኔል መንግሥቱ ኃይለማርያም የሀገሪቱ ፕሬዝደንት መሆናቸውን ሳያውቅ ኮሌታቸው ላይ ያረፈውን የኮሎኔልነታቸውን ወርቃማ ምልክት በጣቱ የዳበሰ ስለተሳፈጣቸው የገጠር ሰው አጫውታችኋለሁ። እስከዚያው ሳይለየን ያቆየን። ሽፍታ መንግስት ባልነበረበት
ፖሊስና ፍርድ ቤት ባልተቋቋመበት ጥንታዊ ዘመን ከህዝብ ብሶት የተወለዱ ግለሰቦች ፈረሳቸውን ጭነውና ጦራቸውም ሰብቀው በየሄዱበት ፍትህ ያስከብሩ ነበር። በየሄዱበት ስርዓት አልበኞች በግፍ ያሰሯቸውን ሰዎች ከእስራት ነፃ ያወጡ ነበር። እነዚህ ሰዎች ብዙ ሺህ ተበዳዮችን በግፍ ከታሰሩበት ስፍራ ያስፈቱ ስለነበርም ግፍ የበዛበት ህዝብ ሁሉ በናፍቆት ይጠባበቃቸዋል። እየደጋገመም ናና ሺህ እስረኞችን ፍታ፣ ሺህ ሰው ፍታ፣ ሺህ ፍታ ስለሚሏቸው ሺህ ፍታ ስማቸው ሆኖ ቀረ። ይህ ሽፍታ የተባለው ስም የወንጀለኞች መጠሪያ የሆነው ማዕከላዊ መንግስት ተመስርቶ ፖሊስና ፍርድ ቤቶች ፍትህና ህግ ማስከበር ከጀመሩ በኋላ ነው። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። በኢሰፓ ከፍተኛ ባለስልጣኖች ያልተሰማ ኑሮ ዙሪያ ያዘጋጀንላችሁ ትረካ በሚቀጥለው ፕሮግራማችን ይቀጥላል። ከኢሰፓ ባለስልጣኖች በኋላ ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረመድህንን፣ የነ ኃይሌ ገብረስላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።